አያችሁ ታዲያ ጠላት ከሩቅ አይመጣም፣ ጠላት ከቤት ነው የምነሳ ሲባል በቃ አንዳንድ ሰዎች በቃ ምን ይላችሁ ማለት ነው እውነት ያልመሰላችሁ ነበራችሁ አይደል? አሁን ገና አሁን አያችሁት እውነት መሆኑን እሱም በአንድ ሰው ምሳሌነት መቀበል እንችላለን። የአንድ ሀገር ዜጋ ሆነው የአንድ ሀገር አብሮ ሆኖ የአንድ ሀገር ባንዲራ ከፍ ባደረግ ምን አለ አሁን ምን ማለት ነው ይሄ? የሱ በቃ ዓለም ለስሙ መጠራት ለአንዳንዶቹን ራስ ምታት ፈጥሮባታል። ለዛም ከራሱ ወገን እንደዛ ሲሆን በጣም ያሳዝናል። እንዴ ዓለም ያከበረው ማክብረው እንዴ አንተ ራሱ እኮ የምትጠራው በሱ ምክንያት አይደል እንዴ? የሱ ስኬት ለምንድን ነው የሚያስቀናቸው? እኔ ግራ ነው የገባኝ። በተለይ ብሩኖ ፈርናንዴዝ የሰራችሁት ነገር በጣም መጥፎ እንደዛ አይነት ይኸውልህ ራስ ወዳድነት ወይም ደግሞ እንደዛ አይነት ተንኮል ማይሆን ተንኮል ነው። አንድ ላይ ሆነ ባንዲራ ብታነሳ ምን አለ አሁን? እሱም ባነሳ አንድ ላይ አይደላችሁም? ክብሩ እኮ ለሁለታችሁም ነው ለሁላችሁም ነው እንጂ የሱ ብቻ ሆኖ አይደለም። ሃይሶ ሃይ ምቀኝነት ሃይሶ ምቀኛ በበዛበት ዓለም እየኖረን በእናትህ ተሰቃየን እኮ። ዓለምን አስለቀሳችሁት ተንኮል ሰርታችሁ ሶስት ሆናችሁ። ክብሩ የሚቀንስ መስላችሁ፣ ክብሩ ግን አይቀንስም፣ ይቀጥላል። ክብሩ አይቀንስም፣ ይቀጥላል እስከ መጨረሻ። ከእናንተ ጋር የነበረው ውል ላልመለስ ፈርሷል ከእንግዲህ። ይህ ምቀኛ ደግሞ ዞሮ ዞሮ አንተ ላይ ይመለሳል። በተለይ ለብሩኖ ይድረስ ይሄን መልእክት። ወይ CR7